ቀለል ያለ እራት ለቁርስ ለራት የሚሆን እንደዚህ ቀለል ያለ ሰርቻለሁ ማለት ነው። በጣም አሪፍ ነው። ትወዱታላችሁ። በጣም ደስ የሚል የማያታግል ጉልበት የማይጠይቅ ነው። በጣም ነው አሪፍ ነው። ሞክሩ ትላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰአዳ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝት ይበለኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ደስ በሚል ቪዲዮ በጣም ትወዱታላችሁ። ቀለል ያለ እራት ለራትና ለቁርስ የሚሆን ነው። እዚህ ጋር በመጀመሪያ 2 ኩባያና ግማሽ የሚሆን ዱቄት አዘጋጅቻለሁኝ። የጨመርኩት ጨውና ካሜራ ቤኪንግ ፓውደር ዘይት ነው። እኔም በደንብ አድርገን እናወካለን ማለት ነው። 2 ብርጭቆ ውሃ ነው የተጠቀምኩት። ቀስ ብለን ጠብ እያደረግን እናወካዋለን። አንድ ጊዜ ውሃ ማድረግ የለብንም። ይሄው እንደዚህ አውቅቻለሁ ማለት ነው። ይሄ እስከሚቦካልኝ ድረስ የምፈልጋቸውን እዚህ ጋር ማቴሪያሎችን አዘጋጃለሁ ማለት ነው። የሚያስፈልጉኝን እዚህ ጋር የአበባ ጎመን ወይም ደግሞ በሆራ ነው የሚባለው አይደል? እዚህ ሀገር እንደዛ ነው የሚባለው። እዚህ ጋር ባጅንጀር እንደዚህ አድርጌ ቆራረጣለሁኝ። በጣም ሳይወፍር በጣም ሳይቀጭን በመካከለኛ አድርጌ እንደምፈልገው አድርጌ ቆራርጠዋለሁ ማለት ነው። በደንብ አድርጌ እንደዚህ አድርጌ በደንብ እቆራርጠዋለሁኝ። እዚህ ጋር እንደዚህ አጥቤ ቆራርጬ ዘግቻለሁ። እዚህ ጋር ደግሞ ዘይቴን አግጌያለሁኝ። እንደዚህ እጠብሳለሁ ማለት ነው። በመጀመሪያ የምጠብሰው አበባ ጎመን ወይም ደግሞ በሆራ ነው ምንድነው የሚባለው? እሱን እጠብሳለሁ ማለት ነው። ቀስ ብላችሁ ዘይት ስናደርግ ራሳችንን መጠበቅ አለብን። አንዳንዴ የፈላ ዘይት ላይ ስናደርግ ቶሎ ሙጭቅ የምናደርግ ከሆነ ራሳችን ላይ ጉዳት ይመጣብናል ማለት ነው። ምክንያቱም ውሃ ያው ስለምናጥብ በደንብ ማዳረቅ አለብን ማለት ነው። እስከ እንደዚህ በጣም እንዲበስል አልፈልግም። በጣም ደግሞ እንትና ጥሬም እንዲሆን አልፈልግም። እንደዚህ መካከለኛ አድርጌ አውጥቻለሁ ማለት ነው። በመቀጠል ባጅንጃሬን እንጠብሳለሁኝ። እንደዚሁ እሳቱን ቀነስ አድርጌ እንደዚህ አድርገን እንደዚህ ባጅንጃሬም እንደዚህ ሆኖ ተጠብሶ ወጥቶልኛል ማለት ነው። በመቀጠል ስጋ ልጤ ቦክቶልኛል። እንደዚህ አሪፍ ሆኖ ነው እንትን ያለልኝ። በደንብ እንደምፈልገው ነው የሆነልኝ። እዚህ ጋር በመጀመሪያ ዱቄቴን ነሰነስኩኝ። ከዛ በኋላ ደግሞ እንደዚህ በትናንሹ ቆራረኩ ማለት ነው። እኩል አድርገን ነው መቁረጥ ያለብን። እንደዚህ ከቆራረጥን በኋላ ሰዓት ካለን እንከርነዋለን። ሰዓት ከሌለን ደግሞ ያው ቶሎ እንትን እንለዋለን ማለት ነው። እዚህ ጋር እንደዚህ አድርጌ በጣም ስስም በጣም ወፍራም መሆን የለበትም። ስስዬ ከሆነ አይከፍትልንም። ምክንያቱም እኛ እንዲከፍትልን ስለምንፈልግ በጣም መሳሳት የለበትም፣ በጣም መወፈር የለበትም። መካከለኛ እንደዚህ አድርጌ
እንደዚህ ቀስ ብለን እያገለባበጥን እና በስለዋን ማለት ነው። ይኸው እንደዚህ እየነፋ ነው። እንደዚህ አድርገን እንጋግራለን ማለት ነው። እንደዚህ እንደምታዩት ማለት ነው። ይኸው እዚህ ጋር ማቴሪያሎችን አዘጋጅቻለሁ። በድጋሚ የሚያስፈልጉኝን ነገሮች እዚህ ኩብዝ ውስጥ የማደርገው እዚህ ጋር ባዶ እቃዬን አጥቤ አዘጋጅቻለሁኝ። እዚህ ጋር የጠበስኳቸውን ባጅንጀሬና አበባ ጎመኑን አደረኩኝ። እዚህ ጋር ቲማቲም እንደዚሁ ከትፌያለሁኝ። ቲማቲምና ባቅዱኞስ በሳል አደረኩኝ። በመቀጠል እዚህ ጋር ፍልፍል አስወድና መልህ ተጠቀማለሁ። እዚህ ጋር ዘይት ማድረግ ያለው ዘይቱን ሳላበዛ እዚህ ጋር ደግሞ ሙከለጥ ነው የሚባለው እሱን ተጠቅሜያለሁ። እዚህ ጋር ደግሞ እንትን ተህኒያ በጣም አሪፍ ነው። እንደዚህ ሰንዶች ላይ ምናምን ስናደርግ በጣም በመቀጠል እዚህ ጋር ሌሞን ነው የሚጨምረው። ሌሞን አድርጌያለሁ። ቶም ከፈለጋችሁ ቶም አድርጉ። ያ የኔ ሌሞን ትንሽዬ ነው። የኔ ሌሞን ትንሽ ስለሆነ በመቀጠል እንደዚህ አዋህደዋለሁ ማለት ነው። እንዴው እንደዚህ አሪፍ የሆነ ሁሉም አንድ ጋር ተዋህዶልኛል ማለት ነው። በጣም ነው የምር ሞክሩትና ማለት ነው። የምሬን ነው። በጣም ነው የሚጣፍጠው። በጣም እንደዚህ ለሁለት እንቆርጠውና መሀሉን ይከፈትልናል ማለት ነው። እንደዚህ ማለት ነው። ይሄው እንደዚህ አድርገን በመሀሉ እናስገባለን። እዚህ ያዘጋጀነውን እንትን ይሄው እንደዚህ አሪፍ ነው የሆነው። በጣም ትወዱታላችሁ። ሞክሩ ስላለሁኝ በጣም ደስ የሚል እንደዚህ ሰንደዊች ሰርቻለሁ ማለት ነው። ቀለል ያለ ካለ ዶሮ በቃ እንዲህ በአትክልት ነገሮች አንዳንዴ ለወጥ አድርገን ስንሰራ ለነሱም ሆነ ለኛም ደስ ይላል። በቃ እነሱም በወረት ይበሉታል። እኛም ለምንሰራው ነገር ቀለል ያለ ነገር ሰዓት የማይፈጅብን ነገር ይሆናል ማለት ነው። እና እንደዚህ ደስ ይላል እላለሁኝ። ከኔ ጋር አብራችሁ ስለቆያችሁ ስለከታተላችሁ ከልብ አመሰግናለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ። ታጣኸው አመስግን በግልጽ በስውር የሱ ነውና ተአምር ተንትን ታጣኸው አመስግን በግልጽ በስውር የሱ ነውና ተአምር ተንትን